በደራሲና ገጣሚ ሳዳም አብዱ ሳድ። ርዕስ አውጡልኝ። ገጽ 43 ግንቦትና ሰኔ ምን አላችሁ ከኔ። ቀጠነ ስንለው ጭራሹን ወፈረ፣ መለወጥ ሆነ እኮ ውሎ እያደረ ሚል ያልተቋጨ የስንኝ ጋጋታ ሲያቃጭል አደረ የጀመረኝ ማታ። የኔው መልእክተኛ መስኪን ጭንቅላቴ ቢነግረኝ ሳይገባኝ ካንዴም ሁለቴ ምላሹ ነበረ ተኝቼ መንቃቴ። ገና ባልረዳም ያለኝን ላንድ አፍታ በቀን መልሰልኝ ለጠየቀው ማታ። ልክ እንደ ጥያቄው እንደ እንቆቅልሽ መልሱ መልሶ ገሰጸኝ ምን ነበረ ክሱ። ምን ይሁን ቅኔያቸው ግንቦትና ሰኔ አንዳች ነገር አላው መልእክታቸው ቀኔ። አመቱን ጠብቆ ማይጠፋ ከኔ አይቶ ማያልፈኝ ማላየው ጎኔ። ምን እንደው ንገረኝ ግለጽልኝ ጌታ በማላየው ቀኔ ምን ነው ባልመታ። አለፉ ስላቸው ግንቦትና ሰኔ ልከው ታረፉ ጉዳቸውን ለኔ። በሐምሌ መጣብኝ የማላየው ባይኔ ያረቢ ጠብቀኝ ሆነልኝ መከታ። ካንተ አይሰወርም ብርቱ ከኔ ጌታ ከክፉ ሰውረኝ ከጧት እስከ ማታ። ምን እንደሆነ ባላውቅም በህይወቴ ውጣ ውረድ ውስጥ ለረጅም አመታት አንድ ያልገባኝ ወይም በቅጡ ልረዳው ያልቻልኩት አንድ እንቆቅልሽ ቅኔ ብጤ ነገር አለ። ግንቦትና ሰኔን ጠብቆ የሆነ የሚያደርስብኝ ነገር ወይም ክስተት አለ። ወይ ወድቃለሁ አሊያም በክፉ ታመማለሁ ወይም በነገር አንካሴ እወጋለሁ እንዲሁም በክፉዎች ምላስ እወገራለሁ። ብቻ እስካሁን ከአላህ በስተቀር በምን ምክንያት ከነዚህ ክስተቶች ጊዜ ጠብቀው እንደሚከሰቱ በውል ሊገባኝም ላውቀውም አልቻልኩም። እነሆ ዛሬ ግንቦትና ሰኔ ከነጎዱ 6ኛ ቀናቸውን አስቆጥሯል። ለተሰኞ ሐምሌ 6 2012 ዓ.ም ሰሞኑን መስሪያ ቤት በቀጣይ ስለሚሰራ ስለ አንድ ነገር ጉዳይ የጻፍኩና እቅድ በማውጣት ስራ ላይ ተጠምጃለሁ። እናም ከትናንት ወዲያም ትናንትና ማታም ስራዬን በቀጠልኩበት ወቅት አንዳንድ ነገሮችን ብሰማም ጆሮ ዳባ ልበስ ባይም አይኔን ግንባር ያርገው አይኔን ነገር ትኩረቴን ስራዬ ላይ ብቻ ነበር። ማታ ግን ለየት ባለ መልኩ ከወደ ጭንቅላቴ መጀመሪያዎቹ 2 ስንኞች ደጋግመው ያቃጭሉብኝ ነበር። ግን የማስብም የመጻፍም ጊዜ አልነበረኝም። እናም ያዘጋጀሁትን ጽሁፍ ይዤ ወደ መስሪያ ቤት በጠዋት ገብቼ ወደ ቢሮዬ አቅራቢያ አካባቢ ከስራ ባልደረባዬ ማስሬ ጋር ስለ አንዳንድ ነገሮች እያወጋን ደረጃዎችን እየወረድን ሳለ በመሃል እንዲህ አልኩት። ዘንድሮ ምን እንዳለኝና እንደገረመኝ ታውቃለህ? ማስሬ ምን አለኝ? ዘንድሮ ምን ነገር ሳያጋጥመኝ ግንቦትና ሰኔ በሰላም አለፉብኝ። ማስሬ እንዴት አለ? ምክንያቱም ግንቦትና ሰኔን ጠብቆ የሆነ የሚደርስብኝ ነገር ወይም ክስተት አለ። ወይ ወድቃለሁ አሊያም በክፉ ታመማለሁ ወይም በነገር አንካሴ እወጋለሁ። እንዲሁም ዘንድሮ ግን አልሐምዱሊላህ በሰላም አለፍኳቸው። ማስሬ እንደዚህ ብለህ ራስህን አታሳምን ምናምን እያለኝ በመሃል በስራ ጉዳይ ተለያየንና በየስራችን ተወሸቅን። ከዚያ ረፋድ ላይ 4 ሰዓት ከምናምን ገደማ የሰሞኑን የእቅድ ጽሁፎች ፕሪንት አድርጌ እንደ አባቴ የማየው የመስሪያ ቤቱ አድሚኒስትሬተር ወደ ሆነው አደራጀው ምህረት ወይም አዴ ቢሮ አቅንቼ ስለ ስራዎቹ ጉዳይ ስንወያይ ስንነጋገር ቆይተን እኔም መረጃዬን ሰጥቼው እሱም ሌላ መረጃ ላይ ጉሶኝ ወደ ቢሮ በመመለስ ላይ ሳለው ባልታወቀ ቅጽበት ውስጥ እዚያ ሴራሚክ ወለል ላይ ተነጥፌው ቁጭ። ጉድ እኮ ነው ጎበዝ። ገና ከማስሬ ጋር እኮ አውርተን እንኳ ሳልጨርሰው እንዲሁ የውድቀት ሰበር ዜና ልሁን። ወይ ጉድ! ማንም አላየኝም ነበር። መሰረት መታ ከወደቁበት ከነሳችኝ በኋላ መውደቄን ሰምቶ ይሁን በአጋጣሚ እንጃ ማስሬ ከተፋለ። ምን ነው ወደቅ? ከዚያ ወደ ሽንት ቤት ልታጠብ መመለስ ስጀምር ሁሉም የስራ ባልደረቦቼ ትዕግስት፣ አደራጀው፣ ለምለም ከየአቅጣጫው ምን ነው ከሚል የእዝነት ጥያቄያቸው ጋር ብቅ አሉ። ወደኩ ሳልጨርስ ልታጠብ ሽንት ቤት እንደደረስኩ ከምኔው ጎኔ እንደደረሱ አላውቅም። ሁሉም አይዞ ምን እናድርግልህ በሚል ስሜትና ተግባር አጠገቤ ተሰልፈዋል። በውስጤ አንድ ነገር አስታውሼ በአግራሞት ተውታልኩ። አያልፍም እያልኩኝ ሞቴን በመታዘቢያ መለከተው ገባው። ዘወር ስል ሶፍት ሳኒታይዘርና አልኮል በውሃ አትንካው ከሚሉ አጃቢ ድምጾች ጋር በእጆች ወደ ተሰለፈው ተተለተሉ። ገረመኝ። ለካ ፍቅርንና የሰውነትን ሚስጥር አይደለም ኮሮና ምንም ገጪ ዓለም ላይ የለም፣ አልተገኘም፣ ፈጽሞ አይገኝም። አዎ ኮሮና አልገታቸውም እምነትና ፍቅር እንጂ። ለማንኛውም ይሄ የግንቦትና ሰኔ ሚስጥር ምን ይሆን? ሰውነት ቋንቋ ነው የሚለውን የኔን ጽኑ አቋምና መወለድ ቋንቋ ነው የሚለውን ያደራጀውን ድንቅ እሳቤ ምን ያህሎቻችን ነን የምናምንበት? የገባንስ? እሺ ክስተት ውስጥ መገጣጠም ወይም ገጠመኝ ወይስ ክስተት?
አደራጇ ማስታወሻነቷ እጅግ ለምወዳቸውና ለማከብራቸው ለስራ ባልደረቦቼ አዴ፣ ትዕግስት ወይም ቲጂ፣ ማስረሻ ወይም ማስሬ፣ ለምለም ወይም ለሚ፣ መሰረት ወይም መሲ እና ለቅን ልብ ባለቤቶች ሁሉ ትሁንልኝ። ሐምሌ 6 2012 ዓ.ም በደራሲና ገጣሚ ሳዳም አብዱ ወይም ሳር ተጻፈ። በእኔ በኤልያስ ፖፔ ተነበበ። አመሰግናለሁ። Subscribe to my channel.